ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከኦሮሚያና ከብሔር ብሔረሰቦች ቅዱስ ሲኖዶስ የተሰጠ መግለጫ። የተወደዳቸው የኢትዮጵያ ኦርቶዶክስ ተዋሕዶ ምእመናን ቤተክርስቲያን ሆና መቀጠል የምትችለው አማኞችን ስታበዛና ያሉትንም መጠበቅ ስትችል ነው። ይህ እንዲሆን ደግሞ ወደ ዓለም ሁሉ በመሄድ አገልግሎትን ተደራሽ ማድረግ ይጠበቅባታል። ስለዚህም የዘመናትን ችግር ሊፈታ የሚችል መልኩ ወደ አመኑትም ሆነ ወደ አላመኑት በመሄድ ሐዋርያዊ ተልእኮን እንድትወጣ ይህን ሐዋርያዊ ተልእኮ የሚያስፈጽሙ አባቶችን በመሾም እንድታሰማራ የቤተ ክርስቲያኑን ቀኖናና ስርዓት መሰረት በማድረግ ለቅዱስ ሲኖዶስ በተደጋጋሚ ጥያቄ ቢቀርብም መልስ ከመስጠት ይልቅ ሌላ ትርጉም ስም እየተሰጠው ቆይቷል። እኛም ቤተ ክርስቲያን ባላት የአባቶች አስተምህሮ መሰረት ጉዳዩ መልስ ያገኛል በሚል ከዛሬ ነገ ለውጥ ይኖረዋል በሚል ተስፋ እየተጠባበቅን ለዘመናት ጠብቀናል። ይሁን እንጂ መልስ ከመስጠት ይልቅ ጠያቂዎቹ እንደ ሃይማኖት አርካሽ፣ እንደ ሀገር አፍራሽ እና ከሃዲ ተቆጥረው በየአደባባዩ ማውገዝ፣ መሰደብ እና ማስፈራራት ተጀመረ። ይህን ጉዳይ በመንፈሳዊ እይታ ብቻ መፍታት እየተቻለ የአባቶች መሾም የሃይማኖት መካድ እንደሆነ ተደርጎ የምእመናን ልብ እንዲያዝንና እንደ ሌላ አጀንዳ ለማዘጋጀት ተሞክሯል። መፈንቅለ ሲኖዶስ የሚል ስም ተሰጥቶታል። ምእመናን ላልተፈለገ ዓላማ እንዲሰለፍ በማነሳሳት ሀገሪቷን ወደማይፈለግ የእርስ በርስ ግጭት እንድትገባ እና ሕዝብ መካከል መተማመን እንዳይኖር ያደረገ ተግባር ነው። የኤጲስቆጶሳት ሹመት የሚፈጸመው በሊቃነ ጳጳሳት እንደመሆኑ መጠን እኛም በቤተ ክርስቲያን ስርዓትና ቀኖና መሾም የሚገባቸውን አባቶች መሾማችን መከሩ ብዙ ሰራተኞቹ ጥቂት ለሆነው የቤተ ክርስቲያን አገልግሎት ትንሣኤ እንጂ ማቅ አስለብሶ ተቃውሞ የሚያስጠራ ጉዳይ አይደለም። ይልቁንም እኔ ካላልኩ በስተቀር እናንተ አይመለከታችሁም በሚል አንባገነንነት ነው። እኒህን ለመንፈሳዊ አገልግሎት የተጠሩትን ኤጲስቆጶሳት ወደ የአገልግሎት ቦታቸው እንዲላኩ ተደጋጋሚ ጥያቄዎችን ለሲኖዶሱ ብናቀርብም ይህን ከማድረግ ይልቅ የቤተ ክርስቲያን ዶግማ እንደተጣሰ እና በሁለት እንደተከፈለች በማስመሰል የተለያዩ የጥላቻና የብጥብጥ መግለጫዎች በጥቂት ግለሰቦች አማካይነት በቅዱስ ሲኖዶሱ ስም ሲሰጥ ቆይተዋል። እኛም በሃይማኖት ሽፋን ሲሰጡ የነበሩትን ግጭት ቀስቃሽ መግለጫዎች አግባብነት እንደሌላቸው በተደጋጋሚ እየገለጽን መቆየታችን ይታወቃል። ከዚህም በተጓዳኝ ጉዳዩ በመንፈሳዊና በሕገ ቤተ ክርስቲያን እንዲፈታ በአባቶችና በሀገር ሽማግሌዎች የሚቀርበውን የእርቅ ሐሳብ በመቀበል ሰፊ ጥረት ብናደርግም እርቅ ከሚፈጸም ይልቅ ሰማዕትነት እንቀበላለን። ይህን አጀንዳ መቀጠልም የፖለቲካ ፍላጎታቸውን ለመወጣት ሳይቀበሉ ዕለት የምእመናንን ልብ የመስበር የፈጠራ ወሬዎችን በማቀናጀት ችግሩን ከመፍታት ይልቅ የዶግማ ጥሰት እንዳለበትና ሃይማኖትን የመክፈል አጀንዳ እንደሆነ በማስመሰል ጉዳዩ መፍትሄ እንዳያገኝ ተደርጓል። በማስታረቅ ጥረት ያደረጉትን የሀገር ሽማግሌዎችን በማንጓጠጥ እና የመንግስት ተላላኪ በማስመሰል የእርቁ ሐሳብ ፍጻሜ እንዳያገኝ ተደርገዋል። በጣም
የሚከፈለው የጥላቻ መልእክት ለማስተላለፍ ምዕመኑ በጾም እና በጸሎት ስም እንደ ኤልዛቤል እነሱ ለሚፈልጉት አጀንዳ ማዘጋጀታቸው ነው። ዓላማቸውንም አሁን ላይ እያደረጉ ካሉት እንቅስቃሴ ለምሳሌ ምንም አይነት የአባቶች እንቅስቃሴ በሌለበት እነርሱ እንደመጡ በማስመሰል ምዕመናንን ከጸጥታ አካላት ጋር እንዲጋጩ በማድረግ ለምሳሌ በምስካየ ኅዙናን መድኃኔዓለም ገዳም በአየር ጤና ኪዳነ ምህረትና በወለቴ ቅዱስ ዮሐንስ ቤተክርስቲያን በሰበታ ቅዱስ ገብርኤል ቤተክርስቲያን የተደረጉት ሁኔታዎች ግልጽ ማሳያ ናቸው። በመሆኑም በሲኖዶሱ ስም የካቲት 2 ቀን 2015 ዓመተ ምህረት የተሰጠው መግለጫ ከመንፈሳዊ ይዘቱ ይልቅ ፖለቲካዊ ተልእኮ ያለው መሆኑን ስለተረዳን ከመንግስት ጋር የይዋጣልኝ በሚመስል የህፃናት ጨዋታ ምዕመናኑን ላልተፈለገ ግጭት እና ብጥብጥ ለማስነሳት የካቲት 5 ቀን 2015 ዓመተ ምህረት ተጠርቶ በነበረው የሰላማዊ ሰልፍ ጥሪ ላይ ጉዳዩን በማጥናት በእኛ በኩል የጠራነው የሰላማዊ ሰልፍ ጥሪ ምዕመኑን ላላስፈላጊ ግጭትና ወዳልተፈለገ ምስቅልቅል የሚወስዳቸው መሆኑን በመገንዘብ ከዚህ በታች ያለውን የአቋም መግለጫ አውጥተናል። አንደኛ፣ በሲኖዶሱ ስም ይደረግ የነበረው በሁለት ልብ የማንከስ በአንድ ወገን በጸሎት አዋጅ በሌላ ወገን ደግሞ የጦርነት አዋጅ በማስተላለፍ ምዕመናንን ላልተፈለገ የፖለቲካ ፍጆታ ለግል ጥቅም ማነሳሳት የሚወገዝና የሚጠላ ተግባር ነው። ሁለት፣ በጠራነው ሰላማዊ ሰልፍ ላይ ለመገኘት በዝግጅት ላይ የነበራችሁ ሁሉ ጉዳዩ ከሃይማኖታዊ ጥያቄ ይልቅ ወደ ፖለቲካዊ አመጽ የተቀየረ በመሆኑ ተገንዝባችሁ በእኛ የሃይማኖታዊ ጉዳይ ምክንያት ህዝባችን ላልተፈለገ ብጥብጥና ፖለቲካዊ መስዋዕትነት እንዲከፍል ስለማንፈልግ ሰላማዊ ሰልፉን ለሌላ ጊዜ ማዘባበራችን እንገልጻለን። ሶስተኛ፣ በቅዱስ ሲኖዶሱ ስም የሚሰጡ መግለጫዎች የጥቂት አንባገነን ግለሰቦች እንጂ የሙሉ የሲኖዶሱ አባላት ውሳኔ ባለመሆኑ የተጀመረውን የእርቅ እንቅስቃሴ የምንደግፍ መሆናችንን እንገልጻለን። አራት፣ የኦሮሚያ እና ብሔር ብሔረሰቦች ሲኖዶስ እስከ አሁን ድረስ ከቅዱስ ፓትርያርካችን ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖትን አባትነት እስከ አሁን ድረስ እኛም የእሳቸው መንፈሳዊ አባትነት በመቀበል ከእሳቸው ሌላ ፓትርያርክ ያልሾምንና ጉዳዩን በመንፈሳዊነት ብቻ መፍትሄ እንዲያገኝ እንጠይቃለን። አምስተኛ፣ አሁን በተጠራው ሰልፍ ላይ የቤተ ክርስቲያናችን አማኞች በሃይማኖታዊ ጭምብል በሚደረግ የፖለቲካ አመጽ መሆኑን ተረድታችሁ መንግስት በሚወስደው ህጋዊ እርምጃ የሚከሰተው ችግር በታሪክም ሆነ በመንፈሳዊ እይታ የጽድቅ አክሊልን የሚያሰጥ ሳይሆን የፖለቲካ አመጻ መሆኑን ተረድታችሁ ራሳችሁን ከዚህ ነገር እንድትቆጥቡ እንገልጻለን፣ እናሳስባለን። ስድስተኛ፣ የቤተ ክርስቲያን ዋነኛዋ ተልእኮ የክርስቶስን ወንጌል ለዓለም ሁሉ ማዳረስ እና መንጋውን ወደ በረቱ መሰብሰብ ሆኖ ሳለ በእኔ መሪነትና ከኔ ውጪ ይህን ማድረግ አትችሉም የሚሉ ከክርስቶስ ወንጌል ተቃራኒ በሆነ መልኩ ክርስቶስ የሰበከውን ሰላም በመግፋት በሐሰት ክሶችንና የጦርነትን ጉሰማዎች በየትኛው መንገድ ተቀባይነት ስለሌላቸው ይህንን የተቃውሞ ሰልፍ ስም የተጠራው የፖለቲካ አመጽ እንቃወማለን። 7 ይህ አሁን በጥቂት ግለሰቦች አነሳሽነት
እየታወጀ ያለው በሰላማዊ ሰልፍ ስም እየተደረገው ያለው እንቅስቃሴ በአንድ ህዝብ ላይ ያነጣጠረና ህዝቦች በሰላም እንዳይኖሩ የተጠነሰሰ ሴራ ስለሆነ መንግስትም ሆነ መላው የሀገራችን ህዝብ ይህ በሰላማዊ ሰልፍ ስም የተጠራንን የጦርነት አዋጅ በአፋጣኝ እንዲቆምና አስፈላጊውን ጥንቃቄ ለሁሉም ዜጎች እንዲያደርግ በጥብቅ እንጠይቃለን። የኦሮሚያና ብሔር ብሔረሰቦች ቅዱስ ሲኖዶስ የካቲት 2015 የካቲት 3 2015 ዓመተ ምህረት አዲስ አበባ ኢትዮጵያ። እግዚአብሔር አምላክ ሀገራችንን ይባርክልን ይቀድስልን።